ሰላም እንዴት ናችሁ? የቱቶሪያላችን ተከታታዮች በዛሬ ቱቶሪያላችን የ12ኛን ክፍል ዩኒት 2 ማትስ ሪቪው ኤክሰርሳይዝ አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Question number 1 find the derivative of each of the following functions at a given number. በተሰጡን ቁጥሮች ላይ ዴሪቬቲቭን እንድንፈልግ ነው የተጠየቅነው። A f of x equal to x cube plus 3x over x square at x is equal to 2. የዚህን ፈንክሽን ዴሪቬቲቭን እንድንፈልግ ነው የተጠየቅነው። at x is equal to 2 ማለት ነው። f of xን ለሁለት ብንከፍለው የመጀመሪያው ፈንክሽን x cube plus 3x ቢሆንና ሁለተኛው ፈንክሽን x square ብንለው ማለትም የመጀመሪያውን ፈንክሽን h of x ብንለው x cube plus 3x የሁለተኛውን ፈንክሽን ደግሞ x square g of x ብንለው f of x ማለት የሚሆነው h of x over g of x ነው ማለት ነው። በኩዌሽንት ሩል ዴሪቬቲቭን መፈለግ እንችላለን ማለት ነው። ዴሪቬቲቭን ካገኘን በኋላ በx ቦታ ሁለትን ተክተን ማግኘት እንችላለን ማለት ነው። h of x x cube plus 3x ቢሆን h derivative of x የሚሆነው 3x square plus 3 ነው ማለት ነው። g of x ደግሞ x square ብንለው g derivative of x የሚሆነው 2x ነው ማለት ነው። f of x ማለት h of x over g of x ነው። f derivative of x ማለት የሚሆነው h over g derivative of x ነው ማለት ነው። ይሄንን ደግሞ በኩዌሽንት ሩል ስንሰራው f derivative of x ማለት h derivative of x times g of x ሲቀነስ h of x times g derivative of x divided by g of x square ነው የሚሆነው። ያሉንን ቫልዩዎች ማስገባት ነው። h derivative of x ማለት 3x square plus 3 ነው። g of x x square ነው ሲቀነስ እንልና h of x x cube plus 3x ነው times g derivative of x 2x ነው ሲካፈል ለg of x ስኩዌር ነው የሚሆነው። g of x x ስኩዌር ነው x ስኩዌር ስኩዌር ይሆናል ማለት ነው። f derivative of x የሚሆነው 3x square times x square 3x the power of 4 ይሆናል። 3 times x square 3x square ይሆናል ሲቀነስ x cube times 2x 2x the power of 4 ይሆናል ፕላስ 3x times 2x 6x square ይሆናል። ይሄንን በብራኬት ውስጥ እናደርገዋለን ሲካፈል x square the power of 2 ማለት x the power of 4 ማለት ነው። 3x the power of 4 እና 2x the power of 4 ላይክ ተርሞች ናቸው። ስለዚህ መቀናነስ ይችላሉ ማለት ነው። 3x the power of 4 ሲቀነስ 2x the power of 4 ሲደመር 3x square እና 6x squareም ተመሳሳይ ተርሞች ናቸው። እነሱም መቀናነስ ይችላሉ። ስለዚህ 3x square ሲቀነስ 6x square ይሆናል ሲካፈል x the power of 4 ይሆናል ማለት ነው። ስለዚህ ይሄን ስናቀናነሰው x the power of 4 ሲቀነስ 3x square ይመጣል ሲካፈል x the power of 4 ይሆናል ማለት ነው። f derivative of 2 ማለት በx ቦታ ሁለት ማስገባት ነው። 2 the power of 4 ሲቀነስ 3 times 2 square divided by 2 the power of 4 ይሆናል። ይሄንን ካልኩሌት ስናደርገው 2 the power of 4 16 ነው። 2 square 4 ነው። 4 times 3 12 ነው። 16 minus 12 divided by 2 the power of 4 16 ነው። ይሄ የሚሆነው 16 minus 12 4 ይሆናል divided by 16 ይመጣል ማለት ነው። 4 በ4 1 ይሆናል። 16 በ4 4 ይሆናል። f derivative of 2 1 over 4 ነው ማለት ነው። b f of x equal to 5 over x cube plus 2 at x is equal to -4 ከላይ ያለውን h of x ብንለው ከታች ያለውን g of x ብንለው f of x ማለት h of x over g of x ይሆናል ማለት ነው። ይሄንንም በኩዌሽንት ሩል መስራት እንችላለን።
ኤች ኦፍ ኤክስ 5 ነው የሚሆነው። ኤች ዴሪቬቲቭ ኦፍ ኤክስ የሚሆነው 0 ነው። ጂ ኦፍ ኤክስ ኤክስ ኪዩብ ፕላስ 2 ነው። ጂ ዴሪቬቲቭ ኦፍ ኤክስ የሚሆነው 3x ስኩዌር ነው ማለት ነው። ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኤች ኦቨር ጂ ዴሪቬቲቭ ኦፍ ኤክስ ማለት ነው። ኤች ኦቨር ጂ ዴሪቬቲቭ ኦፍ ኤክስ ማለት ኤች ዴሪቬቲቭ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ሲቀነስ ኤች ኦፍ ኤክስ ታይምስ ጂ ዴሪቬቲቭ ኦፍ ኤክስ ሲካፈል ጂ ኦፍ ኤክስ ስኩዌር ነው የሚሆነው ማለት ነው። ኤች ዴሪቬቲቭ ኦፍ ኤክስ 0 ነው ታይምስ ጂ ኦፍ ኤክስ ኤክስ ኪዩብ ፕላስ 2 ነው ሲቀነስ ኤች ኦፍ ኤክስ 5 ነው። ጂ ዴሪቬቲቭ ኦፍ ኤክስ 3x ስኩዌር ነው ዲቫይድድ ባይ ጂ ኦፍ ኤክስ ማለት ኤክስ ኪዩብ ፕላስ 2 ነው። ኤክስ ኪዩብ ፕላስ 2 ስኩዌር ይሆናል ማለት ነው። 0 ታይምስ ኤክስ ኪዩብ ፕላስ 2 0 ነው የሚሆነው ሲቀነስ 5 ሲባዛ በ3 ኤክስ ስኩዌር ኔጌቲቭ 15 ኤክስ ስኩዌር ይሆናል ማለት ነው ሲካፈል ኤክስ ኪዩብ ፕላስ 2 ዘ ሆል ስኩዌር ይሆናል ማለት ነው። ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኔጌቲቭ 15 ኤክስ ስኩዌር ሲካፈል ኤክስ ኪዩብ ሲደመር 2 ስኩዌር ሆነ ማለት ነው። ኤፍ ዴሪቬቲቭ ኦፍ ኔጌቲቭ 4 ማለት ኔጌቲቭ 15 ሲባዛ ኔጌቲቭ 4 ስኩዌር ሲካፈል ኔጌቲቭ 4 ኪዩብ ሲደመር 2 በብራኬት ዘ ፓወር ኦፍ 2 ይሆናል ማለት ነው። ኔጌቲቭ 4 ስኩዌር 16 ነው። 16 ሲባዛ በኔጌቲቭ 15 ኔጌቲቭ 240 ይሆናል። ኔጌቲቭ 4 ኪዩብ ሲሆን ኔጌቲቭ 64 ይመጣል። ኔጌቲቭ 64 ሲደመር 2 ኔጌቲቭ 62 ይመጣል። ኔጌቲቭ 62ን ስኩዌር ስናረገው 3844 ይመጣል። ኔጌቲቭ 240 በ4 ኔጌቲቭ 60 ይመጣል። 3844 በ4 961 ይመጣል። ኤፍ ዴሪቬቲቭ ኦፍ ኔጌቲቭ 4 እኩል ይሆናል ኔጌቲቭ 60 ኦቨር 961 ነው ማለት ነው። ሲ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ዘ ፓወር ኦፍ 4 ዲቫይድድ ባይ ኤክስ ኪዩብ ፕላስ 2 አት ኤክስ ኢዝ ኢኳል ቱ 2። ኤች ኦፍ ኤክስን ኤክስ ዘ ፓወር ኦፍ 4 ብንለው ጂ ኦፍ ኤክስን ኤክስ ኪዩብ ፕላስ 2 ብንለው ኤፍ ኦፍ ኤክስ የሚሆነው ኤች ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ነው። በኩዌሽንት ሩል ዴሪቬቲቭን መፈለግ እንችላለን ማለት ነው። ኤች ኦፍ ኤክስ ኤክስ ዘ ፓወር ኦፍ 4 ብንለው ኤች ዴሪቬቲቭ ኦፍ ኤክስ የሚሆነው 4x ዘ ፓወር ኦፍ 3 ነው ማለት ነው። ጂ ኦፍ ኤክስ ኤክስ ኪዩብ ፕላስ 2 ከሆነ ጂ ዴሪቬቲቭ ኦፍ ኤክሱ የሚሆነው 3x ስኩዌር ነው። ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኤች ኦቨር ጂ ዴሪቬቲቭ ኦፍ ኤክስ ነው የሚሆነው። ኤፍ ዴሪቬቲቭ ኦፍ ኤክስ የሚሆነው ኤች ዴሪቬቲቭ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ሲቀነስ ኤች ኦፍ ኤክስ ታይምስ ጂ ዴሪቬቲቭ ኦፍ ኤክስ ሲካፈል ለጂ ኦፍ ኤክስ ስኩዌር ነው የሚሆነው። ኤች ዴሪቬቲቭ ኦፍ ኤክስ 4x ኪዩብ ነው። ጂ ኦፍ ኤክስ ኤክስ ኪዩብ ፕላስ 2 ነው ሲቀነስ ኤች ኦፍ ኤክስ ኤክስ ዘ ፓወር ኦፍ 4 ነው። ጂ ዴሪቬቲቭ ኦፍ ኤክስ 3x ስኩዌር ነው ሲካፈል ጂ ኦፍ ኤክስ ኤክስ ኪዩብ ፕላስ 2 ነው። ኤክስ ኪዩብ ፕላስ 2 ስኩዌር ይሆናል ማለት ነው። ኤፍ ዴሪቬቲቭ ኦፍ 2 የሚሆነው 4 ታይምስ 2 ኪዩብ ታይምስ ኢን ዘ ብራኬት 2 ኪዩብ ፕላስ 2 ሲቀነስ 2 ዘ ፓወር ኦፍ 4 ኢን ዘ ብራኬት 3 ታይምስ 2 ዘ ፓወር ኦፍ 2 ዲቫይድድ ባይ 2 ኪዩብ ፕላስ 2 ዘ ሆል ስኩዌር ነው የሚሆነው። 2 ኪዩብ 8 ነው። 8 ታይምስ 4 32 ነው ታይምስ 2 ኪዩብ 8 ነው። 8 ፕላስ 2 10 32 ታይምስ 10 ማይነስ 2 ዘ ፓወር ኦፍ 4 16 ነው ታይምስ 2 ስኩዌር 4 ነው። 4 ታይምስ 3 12 ነው። 16 ታይምስ 12 ይሆናል ማለት ነው ሲካፈል 2 ኪዩብ 8 ነው። 8 ፕላስ 2 10 ነው። 10 ስኩዌር ይሆናል ማለት ነው። 32 ታይምስ 10 320 ነው የሚሆነው ሲቀነስ 16 ሲባዛ 12 192 ነው የሚሆነው ሲካፈል 10 ስኩዌር 100 ነው የሚሆነው ማለት ነው። 320 ሲቀነስ 192 128 ይመጣል ሲካፈል ለመቶ ነው የሚሆነው። 128 በ4 32 ይሆናል። 100 በ4 25 ነው የሚሆነው።
ኤፍ ዴሪቬቲቭ ኦፍ 2 ማለት 32 25ኛ ይሆናል ማለት ነው። ዲ ኤፍ ኦፍ ኤክስ ኢኳል ቱ 4 ስኩዌር ሩት ኦፍ ኤክስ ኦቨር 2x ፕላስ 1 አት ኤክስ ኢዝ ኢኳል ቱ 4። ኤች ኦፍ ኤክስን 4 ስኩዌር ሩት ኦፍ ኤክስ ብንለው ጂ ኦፍ ኤክስን 2x ፕላስ 1 ብንለው ኤፍ ኦፍ ኤክስ ማለት ኤች ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ነው የሚሆነው። ከዛ በኩዌሽንት ሩል መስራት እንችላለን ማለት ነው። ኤች ኦፍ ኤክስ 4 ስኩዌር ሩት ኦፍ ኤክስ ነው። ኤች ዴሪቬቲቭ ኦፍ ኤክስ ማለት ስኩዌር ሩት ኦፍ ኤክስ ማለት ኤክስ ዘ ፓወር ኦፍ 1 ኦቨር 2 ነው። ኤች ኦፍ ኤክስ የሚሆነው 4 ታይምስ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ነው ማለት ነው። የኤች ኦፍ ኤክስ ዴሪቬቲቭ ማለት የ4 ታይምስ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ዴሪቬቲቭ ነው ማለት ነው። ዴሪቬቲቭን ስንፈልግ በፓወር ሩል 1 ኦቨር 2 ታይምስ 4 ታይምስ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ማይነስ 1 ነው የሚሆነው። 1 ኦቨር 2 ታይምስ 4 2 ነው የሚሆነው። 2 ታይምስ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ማይነስ 1 ኔጌቲቭ 1 ኦቨር 2 ነው። 2 ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ይመጣል። ይሄ ማለት ደግሞ 2 ኦቨር ስኩዌር ሩት ኦፍ ኤክስ ማለት ነው። ኤች ዴሪቬቲቭ ኦፍ ኤክስ ማለት 2 ኦቨር ስኩዌር ሩት ኦፍ ኤክስ ነው ማለት ነው። ጂ ኦፍ ኤክስ 2x ፕላስ 1 ነው። ጂ ዴሪቬቲቭ ኦፍ ኤክስ ማለት 2 ነው የሚሆነው። በኩዌሽንት ሩል ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኤች ዴሪቬቲቭ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ሲቀነስ ኤች ኦፍ ኤክስ ታይምስ ጂ ዴሪቬቲቭ ኦፍ ኤክስ ዲቫይድድ ባይ ጂ ኦፍ ኤክስ ስኩዌር ነው የሚሆነው ማለት ነው። ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኤች ዴሪቬቲቭ ኦፍ ኤክስ 2 ኦቨር ስኩዌር ሩት ኦፍ ኤክስ ነው ታይምስ ጂ ኦፍ ኤክስ 2x ፕላስ 1 ሲቀነስ ኤች ኦፍ ኤክስ 4 ስኩዌር ሩት ኦፍ ኤክስ ታይምስ ጂ ዴሪቬቲቭ ኦፍ ኤክስ 2 ነው ዲቫይድድ ባይ ጂ ኦፍ ኤክስ ማለት 2x ፕላስ 1 ስኩዌር ስላለው 2x ፕላስ 1 ዘ ሆል ስኩዌር ይሆናል ማለት ነው። ኤፍ ዴሪቬቲቭ ኦፍ 4 ማለት በኤክስ ቦታ አራትን ማስገባት ነው የሚሆነው 2 ኦቨር ስኩዌር ሩት ኦፍ 4 ታይምስ በብራኬት 2 ታይምስ 4 ፕላስ 1 ሲቀነስ 4 ስኩዌር ሩት ኦፍ 4 ታይምስ 2 ዲቫይድድ ባይ 2 ታይምስ 4 ፕላስ 1 ዘ ሆል ስኩዌር ይሆናል። ስኩዌር ሩት ኦፍ 4 2 ነው። 2 ዲቫይድድ ባይ 2 1 ይመጣል ታይምስ 2 ታይምስ 4 8 8 ፕላስ 1 9 ማይነስ ስኩዌር ሩት ኦፍ 4 2 ነው። 2 ታይምስ 4 8 8 ታይምስ 2 16 9 ማይነስ 16 divided by 2 times 4 8 8 plus 1 9 9 ስኩዌር 9 ሲቀነስ 16 ኔጌቲቭ 7 ነው የሚሆነው 9 ስኩዌር 81 ነው። ኤፍ ዴሪቬቲቭ ኦፍ 4 ማለት ኔጌቲቭ 7 ኦቨር 81 ነው ማለት ነው። Question number 2. The diagram in the figure 2.40 shows the graph of the function y is equal to 1 over x between x is equal to 1 over 2 and x is equal to 4. የሁለተኛው ጥያቄ የሚለን ዲያግራም ተሰጥቶናል። ዲያግራሙ የሚያሳየን y is equal to 1 over x ግራፍ ነው። በx እኩል ይሆናል 1 ሁለተኛ እና በx እኩል ይሆናል 4 መካከል የተሳለ ግራፍ ነው። ፈንክሽኑ ደግሞ 1 ኦቨር ኤክስ ነው። የሁለተኛው የመጀመሪያው ጥያቄ የሚለን የሴካንት ላይኑን ስሎፕ እንድንፈልግ ነው። ኤ ላይ ኤክስ እኩል ይሆናል 3 እና ኤክስ እኩል ይሆናል 3.1 ተሰጥቶናል። የሴካንት ላይን ስሎፕ ማለት አቨሬጅ ሬት ኦፍ ቼንጅ ነው የሚሆነው። ፈንክሽናችን ተሰጥቶናል። ኤፍ ኦፍ ኤክስ ወይንም ዋይ ማለት 1 ኦቨር ኤክስ ነው። ስሎፑ የሚሆነው ቼንጂን ኤፍ ኦፍ ኤክስ ሲካፈል ለቼንጂን ኤክስ ነው የሚሆነው። ቼንጂን ኤፍ ኦፍ ኤክስ ማለት ኤፍ ኦፍ ኤክስ 1 ኦቨር ኤክስ ስለሆነ የተሰጠን ደግሞ ሁለቱ ፖይንት ኤክስ እኩል ይሆናል 3 እና ኤክስ እኩል ይሆናል 3.1 ስለሆነ በፈንክሽናችን ቦታ ላይ ኤክሱን 3 እና ኤክስን 3.1 አስገብተን ያለውን ቼንጅ ነው የምንፈልገው። ኤፍ ኦፍ 3.1 ሲቀነስ ኤፍ ኦፍ 3 ሲካፈል ቼንጂን ኤክስ ማለት 3.1 ሲቀነስ 3 ነው ማለት ነው የሚሆነው።
ኤፍ ኦፍ 3.1 ማለት በኤክስ ቦታ 3.1 ማስገባት ነው። ፈንክሽናችን 1 ኦቨር ኤክስ ስለሆነ በኤክስ ቦታ 3.1ን ስናስገባ 1 ኦቨር 3.1 ይመጣል። ሲቀነስ ኤፍ ኦፍ 3 ማለት ደግሞ የሚሆነው በኤክስ ቦታ 3ን ማስገባት ነው። 1 ኦቨር 3 ይመጣል። ሲካፈል ቼንጅ ኢን ኤክስ የሚሆነው 3.1 ሲቀነስ 3 ነው ማለት ነው። 1 ኦቨር 3.1 ሲቀነስ 1 ኦቨር 3 የጋራቸው 3.1 ታይምስ 3 ነው የሚሆነው። 3.1 ታይምስ 3 ሲካፈል ለ3.1 3 ይመጣል። 3 ታይምስ 1 3 ማይነስ 3.1 ታይምስ 3 ዲቫይደድ ባይ 3 3.1 ነው የሚሆነው። ሲባዛ በ1 3.1 ይመጣል ማለት ነው። 3 ማይነስ 3.1 ዲቫይደድ ባይ 3.1 ታይምስ 3 ሆነ ማለት ነው። ሲካፈል 3.1 ማይነስ 3 0.1 ነው የሚመጣው። 3 ሲቀነስ 3.1 ማለት ኔጌቲቭ 0.1 ነው። ሲካፈል 3.1 ሲባዛ በ3 ሲካፈል 0.1 ይሆናል ማለት ነው። በ0.1 ሪስፕሮካል ማባዛት እንችላለን። ኔጌቲቭ 0.1 ዲቫይድድ ባይ 3.1 ታይምስ 3 ታይምስ 1 ኦቨር 0.1 ይሆናል ማለት ነው። 0.1 በ0.1 ይጠፋል። ኔጌቲቭ 1 ኦቨር 3.1 ታይምስ 3 ነው የሚሆነው። 3.1 ታይምስ 3 9.3 ነው የሚሆነው። ስሎፑ የሚሆነው ኔጌቲቭ 1 ኦቨር 9.3 ነው ማለት ነው። ቢንም የሴካንት ላይኑን ስሎፕ መፈለግ ነው። ተመሳሳይ ነው። ኤክስ ኢዝ ኢኳል ቱ 3 እና ኤክስ ኢዝ ኢኳል ቱ 3.01 ሲሆን ያለውን ፈንክሽኑ አለን። ኤፍ ኦፍ ኤክስ ማለት 1 ኦቨር ኤክስ ነው። ስሎፑ የሚሆነው ቼንጅ ኢን ኤፍ ኦፍ ኤክስ ሲካፈል ለቼንጅ ኢን ኤክስ ነው የምናደርገው። ስለዚህ የሚሆነው ኤፍ ኦፍ 3.01 ሲቀነስ ኤፍ ኦፍ 3 ሲካፈል 3.01 ሲቀነስ 3 ነው ማለት ነው የሚሆነው። የተሰጠን ፖይንት ኤክስ ኢዝ ኢኳል ቱ 3 እና ኤክስ ኢዝ ኢኳል ቱ 3.01 ስለሆነ ማለት ነው። ኤፍ ኦፍ 3.01 ማለት 1 ኦቨር 3.01 ነው የሚሆነው። ሲቀነስ ኤፍ ኦፍ 3 1 ኦቨር 3 ነው። ዲቫይደድ ባይ 3.01 ሲቀነስ 3 ይሆናል ማለት ነው። ይህን ካልኩሌት ስናደርገው ስሎፑ የሚመጣው ኔጌቲቭ 1 ኦቨር 9.03 ነው ማለት ነው። ሲንም እንደዚሁ በተመሳሳይ መንገድ መስራት እንችላለን። የኤክስ ቫልዩ ተሰጥቶናል። ኤክስ ኢዝ ኢኳል ቱ 3 እና ኤክስ ኢዝ ኢኳል ቱ 3.001 ነው። ኤፍ ኦፍ ኤክስ ማለት 1 ኦቨር ኤክስ ነው። ስሎፑ የሚሆነው ቼንጅን ኤፍ ኦፍ ኤክስ ሲካፈል ለቼንጅን ኤክስ ነው። ቼንጅን ኤፍ ኦፍ ኤክስ የሚሆነው ኤፍ ኦፍ 3.001 ሲቀነስ ኤፍ ኦፍ 3 ሲካፈል ቼንጅን ኤክስ የሚሆነው 3.001 ሲቀነስ 3 ነው። ይህንን ካልኩሌት ስናደርገው የሴካንት ላይኑ ስሎፕ የሚሆነው ኔጌቲቭ 1 ኦቨር 9.003 ነው ማለት ነው። የሁለተኛው ጥያቄ ማለት ነው። ፋይንድ ኤ ፎርሙላ ፎር ዘ ስሎፕ ኦፍ ዘ ሴካንት ላይን ቢትዊን 3 ኤፍ ኦፍ 3 ኤንድ 3 ፕላስ ቼንጅ ኢን ኤክስ ኤፍ ኦፍ 3 ፕላስ ቼንጅ ኢን ኤክስ ፎር ኤ ፈንክሽን ኤፍ ነው የተባልነው። የሴካንት ላይኑን ስሎፕ ፎርሙላ ነው የተጠየቅነው። 3 ኤፍ ኦፍ 3 እና 3 ፕላስ ቼንጅ ኢን ኤክስ ኤፍ ኦፍ 3 ፕላስ ቼንጅ ኢን ኤክስ ነው ፈንክሽናችን። በፊት የነበረን ፈንክሽን ነው። ስሎፕ የሚሆነው ቼንጅ ኢን ኤፍ ሲካፈል ለቼንጅ ኢን ኤክስ ነው። ቼንጅ ኢን ኤፍ ማለት ኤፍ ኦፍ 3 ፕላስ ቼንጅ ኢን ኤክስ ሲቀነስ ኤፍ ኦፍ 3 ሲካፈል ቼንጅ ኢን ኤክስ ማለት 3 ፕላስ ቼንጅ ኢን ኤክስ ሲቀነስ 3 ነው የሚሆነው ማለት ነው። 3 ሲቀነስ 3 0 ነው የሚመጣው። ከታች ቼንጅ ኢን ኤክስ ብቻ ነው የሚቀርልን ማለት ነው። ስለዚህ ስሎፑ የሚሆነው ኤፍ ኦፍ 3 ፕላስ ቼንጅ ኢን ኤክስ ሲቀነስ ኤፍ ኦፍ 3 ሲካፈል ለቼንጅ ኢን ኤክስ ነው የሚሆነው ማለት ነው። የሁለተኛው ሶስተኛ ጥያቄ ነው የሚሆነው። ዲተርማይን ዋት ሃፕንስ ዌን ቼንጅ ኢን ኤክስ አፕሮችስ 0። ስሎፑ ከሁለተኛው ጥያቄ አግኝተነዋል። ስሎፑ ማለት ኤፍ ኦፍ 3 ፕላስ ቼንጅ ኢን ኤክስ ሲቀነስ ኤፍ ኦፍ 3 ሲካፈል ለቼንጅ ኢን ኤክስ ነው። ቼንጅ ኢን ኤክስ ወደ 0 ሲጠጋ
ስሎፑ ምን ይሆናል ነው ጥያቄው። ቼንጅ ኢን ኤክስ ላይ 0 ማስገባት ነው። ስሎፑ የሚሆነው ኤፍ ኦፍ 3 + 0 ሲቀነስ ኤፍ ኦፍ 3 ሲካፈል ቼንጅ ኢን ኤክስ ነው የሚሆነው። ኤፍ ኦፍ 3 + 0 ኤፍ ኦፍ 3 ነው የሚሆነው። ኤፍ ኦፍ 3 ሲቀነስ ኤፍ ኦፍ 3 ኦቨር ቼንጅ ኢን ኤክስ ነው የሚሆነው። ኤፍ ኦፍ 3 ሲቀነስ ኤፍ ኦፍ 3 0 ነው። ቼንጅ ኢን ኤክስ ወደ 0 ሲጠጋ ስሎፑ የሚሆነው 0 ነው ማለት ነው። ኩዌስችን ነምበር 3 if an object is dropped from an 80-meter high window, its height y above the ground at the time t second is given by the formula y is equal to f of t equal to 80 minus 4.9 t square neglect air resistance። የሶስተኛው ጥያቄ የመጀመሪያ ጥያቄ የሚለን find the average velocity of the falling object between a t is equal to 1 second and t is equal to 1.1 second። ሶስተኛ ጥያቄ የሆነ ኦብጀክት ሲወድቅ ከ80 ሜትር ሃይ ዊንዶ ላይ ሃይቱ above the ground in terms of time ነው የተገለጸው። y is equal to 18 minus 4.9 t square ነው። ኦብጀክቱ ሲወድቅ ያለውን average velocity ፈልጉ ነው። a t is equal to 1 second and t is equal to 1.1 second። ሃይቱ በy ነው የተገለጸው በኢን ተርምስ ኦፍ ታይም ማለት ነው። y ማለት ሃይታችን f of t ነው። f of t ማለት 80 ሲቀነስ 4.9 t ስኩዌር ነው። a ላይ ታይሙ 1 ሰከንድ እና ታይሙ 1.1 ሰከንድ ነው። የተጠየቅነው አቨሬጅ ቬሎሲቲ ነው። አቨሬጅ ቬሎሲቲ ማለት የሃይታችን ቼንጅ ሲካፈል ለታይማችን ቼንጅ ነው የሚሆነው። ሃይታችን ደግሞ የተገለጸው በፎርሙላ ነው። ስለዚህ የሚሆነው ቼንጅ ኢን ኤፍ ኦፍ ቲ ሲካፈል ለቼንጅ ኢን ቲ ነው የሚሆነው ማለት ነው። ታይማችን ደግሞ 1 እና 1.1 ነው። አቨሬጅ ቬሎሲቲ የሚሆነው ኤፍ ኦፍ 1.1 ሲቀነስ ኤፍ ኦፍ 1 ሲካፈል 1.1 ሲቀነስ 1 ነው የሚሆነው ማለት ነው። ኤፍ ኦፍ 1.1 ማለት በቲ ቦታ 1.1ን ማስገባት ነው። ስለዚህ የሚሆነው 80 ሲቀነስ 4.9 ሲባዛ በ1.1 ስኩዌር ነው የሚሆነው ማለት ነው። ይሄን ካልኩሌት ስታረጉት 74.07 ይመጣል። ኤፍ ኦፍ 1 ማለት በቲ ቦታ አሁንም 1ን ማስገባት ነው። 80 ሲቀነስ 4.9 ሲባዛ በ1 ስኩዌር ነው የሚሆነው። ይሄን ካልኩሌት ስታረጉት 75.1 ይመጣል። ኤፍ ኦፍ 1.1 ማለት 74.07 ሲቀነስ ኤፍ ኦፍ 1 75.1 ሲካፈል 1.1 ሲቀነስ 1 ይሆናል ማለት ነው። አቨሬጅ ቬሎሲቲው 74.07 ሲቀነስ 75.1 ኔጌቲቭ 1.03 ይሆናል። ሲካፈል 1.1 ሲቀነስ 1 0.1 ነው የሚሆነው። ኔጌቲቭ 1.03 ሲካፈል 0.1 ኔጌቲቭ 10.3 ይመጣል። ታይሙ 1 ሰከንድ እና ታይሙ 1.1 ሰከንድ ሲሆን ያለው አቨሬጅ ቬሎሲቲ ኔጌቲቭ 10.3 ነው ማለት ነው። ቢንም በተመሳሳይ መልኩ መስራት ትችላላችሁ። ቢ ላይም አቨሬጅ ቬሎሲቲ ነው የተጠየቅነው። ታይሙ 1 ሰከንድ እና ታይሙ 1.01 ሰከንድ ነው። የቲን ቫልዩ ነው የምንቀይረው። ስለዚህ አቨሬጅ ቬሎሲቲ ማለት ኤፍ ኦፍ 1.01 ሲቀነስ ኤፍ ኦፍ 1 ሲካፈል 1.01 ሲቀነስ 1 ይሆናል ማለት ነው። ኤፍ ኦፍ 1.01 ማለት በቲ ቦታ 1.01ን መተካት ነው። ተክታችሁ ሶልቭ ስታረጉ ኤፍ ኦፍ 1.01 ማለት 75.0015 ይመጣል። ኤፍ ኦፍ 1 ማለት ደግሞ 75.1 ነው። ስለዚህ የሚሆነው 75.0015 ሲቀነስ 75.1 ሲካፈል 1.01 ሲቀነስ 1 ነው የሚሆነው። ይሄንን ካልኩሌት ስታረጉት የሚመጣው ኔጌቲቭ 9.85 ነው ማለት ነው። ሲንም እንደዚሁ በተመሳሳይ መልኩ ካልኩሌት ስታረጉት አቨሬጅ ቬሎሲቲ ማለት ቼንጅ ኢን ኤፍ ኦፍ ቲ ሲካፈል ለቼንጅ ኢን ቲ ነው የሚሆነው። ቼንጅ ኢን ኤፍ ኦፍ ቲ ማለት
ኤፍ ኦፍ 1.001 ሲቀነስ ኤፍ ኦፍ 1 ነው። ቼንጅ ኢን ቲ ማለት ደግሞ 1.001 ሲቀነስ 1 ነው የሚሆነው። ኤፍ ኦፍ 1.001 ማለት በቲ ቦታ 1.001 ማስገባት ነው። አስገብታችሁ ካልኩሌት ስታደርጉት ኤፍ ኦፍ 1.001 75.0902 ታገኛላችሁ። እንዲሁም ኤፍ ኦፍ 1 75.1 ነው። ይህንን ካልኩሌት ስታደርጉት አቨሬጅ ቬሎሲቲው የሚሆነው ኔጌቲቭ 9.8 ነው ማለት ነው። የሶስተኛ ሁለተኛ ጥያቄ የሚለን find a simple formula for the average velocity of the falling object between t is equal to 1 second and t is equal to 1 plus change in t second። በታይም t is equal to 1 second እና ታይሙ 1 plus change in t second ሲሆን የአቨሬጅ ቬሎሲቲውን ፎርሙላ እንድንፈልግ ነው የተጠየቅነው። አቨሬጅ ቬሎሲቲ ማለት ቼንጅ ኢን ኤፍ ኦፍ ቲ ሲካፈል ለቼንጅ ኢን ቲ ነው የሚሆነው። ቼንጅ ኢን ኤፍ ኦፍ ቲ ማለት ኤፍ ኦፍ 1 ፕላስ ቼንጅ ኢን ቲ ሲቀነስ ኤፍ ኦፍ 1 ሲካፈል ቼንጅ ኢን ቲ ማለት 1 ፕላስ ቼንጅ ኢን ቲ ሲቀነስ ለ1 ነው የሚሆነው። 1 ፕላስ ቼንጅ ኢን ቲ ሲቀነስ 1 ማለት 1 ሲቀነስ 1 0 ስለሚሆን ቼንጅ ኢን ቲ ብቻውን ይቀራል። ኤፍ ኦፍ 1 ፕላስ ቼንጅ ኢን ቲ ማለት የሚሆነው በቲ ቦታ 1 ፕላስ ቼንጅ ኢን ቲን ማስገባት ነው። 80 ሲቀነስ 4.9 በብራኬት 1 ፕላስ ቼንጅ ኢን ቲ ስኩዌር ነው የሚሆነው ማለት ነው። 1 ፕላስ ቼንጅ ኢን ቲ ስኩዌር ማለት 1 ፕላስ 2 ታይምስ ቼንጅ ኢን ቲ ፕላስ ቼንጅ ኢን ቲ ስኩዌር ነው። 80 ሲቀነስ 4.9 ሲባዛ በብራኬት 1 ፕላስ 2 ቼንጅ ኢን ቲ ፕላስ ቼንጅ ኢን ቲ ስኩዌር ነው የሚሆነው። ይሄ ማለት 80 ሲቀነስ 4.9 ሲቀነስ 9.8 ቼንጅ ኢን ቲ ሲቀነስ 4.9 ቼንጅ ኢን ቲ ስኩዌር ነው የሚሆነው። ኤፍ ኦፍ 1 ማለት ታይሙን 1 አስገብተን መስራት ነው የሚሆነው። ስለዚህ 80 ሲቀነስ 4.9 ሲባዛ በ1 ስኩዌር ስለሚሆን ይሄን ካልኩሌት ስታደርጉ 75.1 ይሆናል። ኤፍ ኦፍ 1 ማለት 75.1 ነው ማለት ነው። 80 ሲቀነስ 4.9 75.1 ነው የሚሆነው። ኤፍ ኦፍ 1 ፕላስ ቼንጅ ኢን ቲ ማለት 75.1 ሲቀነስ 9.8 ቼንጅ ኢን ቲ ሲቀነስ 4.9 ቼንጅ ኢን ቲ ስኩዌር ነው የሚሆነው። ሲቀነስ 75.1 እናደርጋለን ሲካፈል ለቼንጅ ኢን ቲ ይሆናል ማለት ነው። 75.1 ሲቀነስ 75.1 0 ነው የሚሆነው። የሚቀረን ኔጌቲቭ 9.8 ቼንጅ ኢን ቲ ሲቀነስ 4.9 ቼንጅ ኢን ቲ ስኩዌር ሲካፈል ለቼንጅ ኢን ቲ ነው ማለት ነው። የጋራ ቼንጅ ኢን ቲ ብናወጣ ቼንጅ ኢን ቲ ታይምስ ኔጌቲቭ 9.8 ሲቀነስ 4.9 ቼንጅ ኢን ቲ በብራኬት ውስጥ ነው የሚሆነው ሲካፈል ለቼንጅ ኢን ቲ ይሆናል። ቼንጅ ኢን ቲ በቼንጅ ኢን ቲ ይጠፋል። የሚቀረን ኔጌቲቭ 9.8 ሲቀነስ 4.9 ቼንጅ ኢን ቲ ነው። አቨሬጅ ቬሎሲቲው ፎርሙላው የሚሆነው ኔጌቲቭ 9.8 ሲቀነስ 4.9 ቼንጅ ኢን ቲ ነው ማለት ነው። ሶስተኛ ጥያቄ ዲተርማይን ዋት ሃፕን ቱ ዚስ አቨሬጅ ቬሎሲቲ አት ቼንጅ ኢን ቲ አፕሮችስ 0። የአቨሬጅ ቬሎሲቲውን ፎርሙላ አግኝተናል። አቨሬጅ ቬሎሲቲ ማለት ኔጌቲቭ 9.8 ሲቀነስ 4.9 ቼንጅ ኢን ቲ ነው። የተጠየቅነው አቨሬጅ ቬሎሲቲው ምን ይሆናል ነው። ቼንጅ ኢን ቲው ወደ 0 ሲጠጋ ነው የሚለን። አቨሬጅ ቬሎሲቲያችን ሊኒየር የሆነ ኢኩዌሽን ነው። ሊኒየር ኢኩዌሽን ለሆነ ቼንጅ ኢን ቲ ወደ 0 አፕሮች ሲያደርግ ማለት 0ን አስገብተን መስራት እንችላለን። አንዲፋይንድ ስለማያደርግብን ማለት ነው። ሊኒየር ኢኩዌሽን ስለሆነ አቨሬጅ ቬሎሲቲ የሚሆነው ኔጌቲቭ 9.8 ሲቀነስ 4.9 ሲባዛ በ0 ይሆናል ማለት ነው። 4.9 ሲባዛ በ0 0 ነው የሚሆነው። አቨሬጅ ቬሎሲቲ የሚሆነው ኔጌቲቭ 9.8 ሜትር ፐር ሰከንድ ነው። ቼንጅ ኢን ቲ ወደ 0 አፕሮች ሲያደርግ አቨሬጅ ቬሎሲቲው የሚሆነው
ኔጌቲቭ 9.8 ሜትር ፐር ሰከንድ ነው ማለት ነው። ኩዌሽን ነምበር 4 ሌት y is equal to f of t equal to t square where t is the time in seconds and y is the distance in meter that an object falls on a certain airless planet. Draw a graph of this function between t is equal to 0 and t is equal to 3. y ማለት ፈንክሽን ነው። y is equal to f of t ነው equal to t square ነው። y ዲስታንስ ነው በሜትር የተገለጸ። t ታይም ነው በሰከንድ የተገለጸ ታይም ነው። ግራፉን ድሮ አድርጉ ነው። ፈንክሽኑ y is equal to t square ስለሆነ x አክሲስን t ብንለው y አክሲስን f of t ብንለው ታይሙ ከ0 እስከ 3 ነው። x አክሲስ ላይ እስከ 3 እንጽፋለን ማለት ነው። ታይሙ 0 ሲሆን 0 ስኩዌር 0 ነው የሚሆነው። ዋያችንም 0 ነው የሚሆነው። 1 ሲሆን 1 ስኩዌር 1 ስለሚሆን ዋዩም 1 ነው የሚሆነው። 2 ሲሆን 2 ስኩዌር 4 ነው የሚሆነው ዋይ። ታይሙ 3 ሲሆን 3 ስኩዌር 9 ነው። ዋዩ የሚሆነው 9 ነው ማለት ነው። ይሄን ፖይንቶች አገናኝተን ግራፉን መሳል እንችላለን። ግራፉ ይሄንን ነው የሚመስለው። የአራተኛው መጀመሪያ ጥያቄ የሚለን make a table of the average speed of the falling object between a t is equal to 2 second and t is equal to 3 second. f of t t square ተሰጥቶናል። ታይሙ 2 ሰከንድ እና ታይሙ 3 ሰከንድ ሲሆን ያለውን አቨሬጅ ቬሎሲቲ ነው የተጠየቅነው። አቨሬጅ ቬሎሲቲ ማለት ቼንጅ ኢን f of t ሲካፈል ለቼንጅ ኢን t ነው የሚሆነው። ቼንጅ ኢን f of t ማለት f of 3 ሲቀነስ f of 2 ነው የሚሆነው። ቼንጅ ኢን t ማለት ደግሞ 3 ሲቀነስ 2 ነው የሚሆነው። ፈንክሽናችን t ስኩዌር ስለሚሆን f of 3 ማለት 3 ስኩዌር ነው የሚሆነው። 3 ስኩዌር 9 ይሆናል። f of 2 ማለት ፈንክሽናችን t ስኩዌር ስለሆነ በቲ ቦታ ሁለትን ማስገባት ስለሚሆን 2 ስኩዌር ይሆናል 4 ይሆናል ማለት ነው። ቁጥሩን ማስገባት ነው። f of 3 9 አግኝተናል። f of 2 4 አግኝተናል። ሲካፈል 3 ሲቀነስ 2 ነው የሚሆነው። 9 ሲቀነስ 4 5 ይሆናል። 3 ሲቀነስ 2 1 ነው። አቨሬጅ ቬሎሲቲው ማለት 5 ሜትር ፐር ሰከንድ ነው ማለት ነው የሚሆነው። ቢ ደግሞ ቲ 2 ሰከንድ እና ቲ 2.1 ሰከንድ ሲሆን ነው የተጠየቅነው። ይሄም ተመሳሳይ ነው። እንደ ኤ ነው የምንሰራው። አቨሬጅ ቬሎሲቲው ማለት ቼንጅ ኢን f of t ሲካፈል ለቼንጅ ኢን t ነው የሚሆነው። ቼንጅ ኢን f of t ማለት f of 2.1 ሲቀነስ f of 2 ሲካፈል ቼንጅ ኢን t ማለት 2.1 ሲቀነስ 2 ነው የሚሆነው። f of 2.1 ማለት 4.41 ነው። f of 2 4 ነው። 4.41 ሲቀነስ 4 ሲካፈል 2.1 ሲቀነስ 2 ነው የሚሆነው። ይሄን ካልኩሌት ስታደርጉት 4.1 ይመጣል። አቨሬጅ ቬሎሲቲ የሚሆነው 4.1 ሜትር ፐር ሰከንድ ነው ማለት ነው። ሲም ተመሳሳይ ነው። የምናስገባው ታይሙን 2 ሰከንድ እና 2.01 ሰከንድ ነው። አስገብታችሁ ካልኩሌት ስታደርጉት የሲን አቨሬጅ ቬሎሲቲ የሚመጣው 4.01 ሜትር ፐር ሰከንድ ነው ማለት ነው። የአራተኛው ሁለተኛ ጥያቄ find a simple formula for the average speed between time t is equal to 2 second and t is equal to 2 plus change in t second ነው የሚለን። ታይሙ 2 ሰከንድ እና 2 ሲደመር change in t ሰከንድ ሲሆን ያለውን የአቨሬጅ ስፒዱን ወይንም የአቨሬጅ ቬሎሲቲውን ፎርሙላ ነው የተጠየቅነው። አቨሬጅ ቬሎሲቲ ማለት change in f of t ሲካፈል change in t ነው የሚሆነው። change in f of t ማለት f of 2 plus change in t ሲቀነስ f of 2 ነው የሚሆነው። ሲካፈል change in t ማለት 2 plus change in t ሲቀነስ 2 ነው የሚሆነው። f of 2 plus change in t ማለት ፈንክሽናችን f of t ማለት t ስኩዌር ስለሆነ በቲ ቦታ
2 ፕላስ ቼንጅ ኢን ቲን ማስገባት ነው የሚሆነው። ኤፍ ኦፍ 2 ፕላስ ቼንጅ ኢን ቲ የሚሆነው 2 ፕላስ ቼንጅ ኢን ቲ ስኩዌር ነው። 2 ፕላስ ቼንጅ ኢን ቲን ስኩዌር ስታደርጉት 4 ፕላስ 4 ታይምስ ቼንጅ ኢን ቲ ፕላስ ቼንጅ ኢን ቲ ስኩዌር ይመጣል። ኤፍ ኦፍ 2 ማለት ደግሞ 2 ስኩዌር ስለሚሆን 4 ይሆናል። ኤፍ ኦፍ 2 ፕላስ ቼንጅ ኢን ቲ ማለት 4 ፕላስ 4 ታይምስ ቼንጅ ኢን ቲ ፕላስ ቼንጅ ኢን ቲ ስኩዌር ይሆናል። ኤፍ ኦፍ 2 4 ነው፣ ሲቀነስ 4 ይሆናል ማለት ነው። ሲካፈል ቼንጅ ኢን ቲ ማለት 2 ፕላስ ቼንጅ ኢን ቲ ሲቀነስ 2 ነው የሚሆነው። 4 ሲቀነስ 4 0 ነው የሚሆነው፣ ይጠፋል። 2 ሲቀነስ 2 0 ነው የሚሆነው፣ እሱም ይጠፋል። የሚቀረው 4 ታይምስ ቼንጅ ኢን ቲ ፕላስ ቼንጅ ኢን ቲ ስኩዌር ሲካፈል ለቼንጅ ኢን ቲ ነው የሚሆነው ማለት ነው። የጋራ ቼንጅ ኢን ቲ ብናወጣ አቨሬጅ ቬሎሲቲው የሚሆነው ቼንጅ ኢን ቲ ታይምስ በብራኬት 4 ፕላስ ቼንጅ ኢን ቲ ኦቨር ቼንጅ ኢን ቲ ነው የሚሆነው። ቼንጅ ኢን ቲ በቼንጅ ኢን ቲ ይጠፋል። የአቨሬጅ ስፒዱ ፎርሙላ የሚሆነው 4 ፕላስ ቼንጅ ኢን ቲ ሜትር ፐር ሰከንድ ነው ማለት ነው። የአራተኛው ሶስተኛ ጥያቄ ኢን ዩር ፎርሙላ ፎር አቨሬጅ ስፒድ ዲተርማይን ዋት ሃፕን አስ ቼንጅ ኢን ቲ አፕሮችስ 0። የአራተኛው ሶስተኛ ጥያቄ የሚለን አቨሬጅ ስፒዱ ምን ይሆናል ቼንጅ ኢን ቲ ወደ 0 አፕሮች ሲያደርግ ነው የሚለን። አቨሬጅ ቬሎሲቲ ማለት 4 ፕላስ ቼንጅ ኢን ቲ ሜትር ፐር ሰከንድ ነው። ቼንጅ ኢን ቲ ወደ 0 አፕሮች ሲያደርግ አቨሬጅ ቬሎሲቲው ማለት ያገኘነው አቨሬጅ ቬሎሲቲ ሊኒየር የሆነ ኢኩዌሽን ነው። ቼንጅ ኢን ቲ ወደ 0 አፕሮች ሲያደርግ ማለት 0ን ማስገባት እንችላለን አንዲፋይንድ ስለማያደርግብን። ቼንጅ ኢን ቲ 0 ብናስገባ 4 ፕላስ 0 ይሆናል ማለት ነው። 4 ፕላስ 0 4 ነው የሚሆነው። አቨሬጅ ቬሎሲቲው 4 ሜትር ፐር ሰከንድ ነው። አራተኛ ጥያቄ የሚለን ድሮ ዘ ስትሬት ላይን ስሩ ዘ ፖይንት 24 ሁዝ ስሎፕ ኢዝ ዘ ኢንስታኒየስ ቬሎሲቲ ዩ መስት ኮምፒውትድ። ግራፉን ድሮ አድርገነው ነበረ ፖይንቱ 2 ላይ እና 4 ላይ እሱ ጋር ፖይንት አድርገን እሱን ተች አድርጎ የሚያልፍ ስትሬት ላይን ማስመር ነው የሚሆነው። Question number 6. Find the derivative of each of the following functions. የፈንክሽኖቹን ዴሪቬቲቭ ፈልጉ ነው የሚለን ስድስተኛ ጥያቄ። a f of x equal to x square in the bracket 2x plus 5. የዚህን ዴሪቬቲቭ ለመፈለግ ይሄንን ፈንክሽን ለሁለት እንከፍለዋለን። የመጀመሪያውን x ስኩዌርን አንድ ፈንክሽን ብናደርገው 2x plus 5ን ሌላ ፈንክሽን ብናደርገው ሁለቱ የተያያዙት በፕሮዳክት ነው። ከዛ በፕሮዳክት ሩል መስራት እንችላለን ማለት ነው። h of xን x ስኩዌር ብንለው የሱ ዴሪቬቲቭ h ዴሪቬቲቭ ኦፍ x የሚሆነው 2x ነው ማለት ነው። g of xን ደግሞ 2x plus 5 ብናደርገው g ዴሪቬቲቭ ኦፍ x ማለት 2 ነው የሚሆነው። ስለዚህ f of x ማለት h ታይምስ g of x ነው የሚሆነው። f ዴሪቬቲቭ ኦፍ x ማለት h ዴሪቬቲቭ ኦፍ x ታይምስ g of x ፕላስ h of x ታይምስ g ዴሪቬቲቭ ኦፍ x ይሆናል ማለት ነው። ይሄ የፕሮዳክት ሩል ፎርሙላው ነው የሚሆነው። h ዴሪቬቲቭ ኦፍ x ማለት 2x ነው ሲባዛ g of x 2x ፕላስ 5 ነው ሲደመር h of x x ስኩዌር ነው ሲባዛ g ዴሪቬቲቭ ኦፍ x 2 ነው። 2x ታይምስ 2x 4x ስኩዌር ነው የሚሆነው። 2x ታይምስ 5 10x ነው የሚሆነው ፕላስ x ስኩዌር ታይምስ 2 2x ስኩዌር ይሆናል። 4x ስኩዌር እና 2x ስኩዌር ላይክ ተርሞች ናቸው መደመር ይችላሉ። 4x ስኩዌር ሲደመር 2x ስኩዌር 6x ስኩዌር ይሆናል። f ዴሪቬቲቭ ኦፍ x ማለት 6x ስኩዌር ፕላስ 10x ነው ማለት ነው። b f of x equal to x ስኩዌር ፕላስ x ኦቨር x ኪዩብ ፕላስ x ፕላስ 2። ይሄንን ደግሞ በኩዌሽንት ሩል ነው የምንሰራው። h of xን x ስኩዌር ፕላስ x ብንለው h ዴሪቬቲቭ ኦፍ x ማለት 2x ፕላስ 1 ነው የሚሆነው። g of xን x ኪዩብ
ማይነስ ኤክስ ፕላስ 2 ብንለው ጂ ዴሪቬቲቭ ኦፍ ኤክስ ማለት 3x ስኩዌር ማይነስ 1 ነው የሚሆነው ማለት ነው። ኤፍ ኦፍ ኤክስ ማለት ኤች ኦፍ ኤክስ ሲካፈል ለጂ ኦፍ ኤክስ ነው። ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኤች ኦቨር ጂ ዴሪቬቲቭ ኦፍ ኤክስ ነው የሚሆነው ማለት ነው። በኩዌሽንት ሩል መስራት እንችላለን ማለት ነው። ኤፍ ዴሪቬቲቭ ኦፍ ኤክስን ለማግኘት የሚሆነው ፎርሙላው ኤች ዴሪቬቲቭ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ሲቀነስ ኤች ኦፍ ኤክስ ታይምስ ጂ ዴሪቬቲቭ ኦፍ ኤክስ ሲካፈል ለጂ ኦፍ ኤክስ ስኩዌር ነው የሚሆነው። ኤች ዴሪቬቲቭ ኦፍ ኤክስ 2x ፕላስ 1 ነው ታይምስ ጂ ኦፍ ኤክስ ኤክስ ኪዩብ ፕላስ ኤክስ ፕላስ 2 ሲቀነስ ኤች ኦፍ ኤክስ ኤክስ ስኩዌር ፕላስ ኤክስ ነው። ጂ ዴሪቬቲቭ ኦፍ ኤክስ 3x ስኩዌር ሲቀነስ 1 ነው ሲካፈል ጂ ኦፍ ኤክስ ስኩዌር ነው የሚሆነው። ጂ ኦፍ ኤክስ ማለት ኤክስ ኪዩብ ሲቀነስ ኤክስ ፕላስ 2 ነው። ዘሆል ስኩዌር እናደርገዋለን ማለት ነው። ይሄ ማለት የሚሆነው ኔጌቲቭ ኤክስ ዘ ፓወር ኦፍ 4 ሲቀነስ 2x ኪዩብ ሲቀነስ ኤክስ ስኩዌር ሲደመር 4x ሲደመር 2 ሲካፈል ኤክስ ኪዩብ ሲቀነስ ኤክስ ሲደመር 2 ዘሆል ስኩዌር ነው የሚሆነው ማለት ነው። ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኔጌቲቭ ኤክስ ዘ ፓወር ኦፍ 4 ሲቀነስ 2x ኪዩብ ሲቀነስ ኤክስ ስኩዌር ሲደመር 4x ሲደመር 2 ሲካፈል ኤክስ ኪዩብ ሲቀነስ ኤክስ ሲደመር 2 ዘሆል ስኩዌር ነው ማለት ነው የሚሆነው። ሲ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር ኦቨር ኤክስ ፕላስ 1። ይህንንም በተመሳሳይ ለሁለት ከፍለን በኩዌሽንት ሩል ነው የምንሰራው። ኤች ኦፍ ኤክስን ኤክስ ስኩዌር ብንለው ኤች ዴሪቬቲቭ ኦፍ ኤክስን 2x ነው የሚሆነው። ጂ ኦፍ ኤክስን ኤክስ ፕላስ 1 ብንለው ጂ ዴሪቬቲቭ ኦፍ ኤክስ ማለት 1 ነው የሚሆነው። ይህንም በኩዌሽንት ሩል ስንሰራው ኤፍ ዴሪቬቲቭ ኦፍ ኤክስ የሚሆነው ኤች ዴሪቬቲቭ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ሲቀነስ ኤች ኦፍ ኤክስ ሲባዛ በጂ ዴሪቬቲቭ ኦፍ ኤክስ ሲካፈል ጂ ኦፍ ኤክስ ስኩዌር ነው የሚሆነው። ይህንን ማስገባት ነው። ኤች ዴሪቬቲቭ ኦፍ ኤክስ 2x ነው። ጂ ኦፍ ኤክስ ኤክስ ፕላስ 1 ነው። ኤች ኦፍ ኤክስ ኤክስ ስኩዌር ነው ታይምስ ጂ ዴሪቬቲቭ ኦፍ ኤክስ 1 ነው የሚሆነው ሲካፈል ጂ ኦፍ ኤክስ ኤክስ ፕላስ 1 ነው። ኤክስ ፕላስ 1 ስኩዌር ይሆናል ማለት ነው። 2x ታይምስ ኤክስ 2x ስኩዌር ነው። 2x ታይምስ 1 2x ነው ሲቀነስ ኤክስ ስኩዌር ታይምስ 1 ኤክስ ስኩዌር ነው ኦቨር ኤክስ ፕላስ 1 ዘ ሆል ስኩዌር ነው የሚሆነው። 2x ስኩዌር እና ኤክስ ስኩዌር አንድ አይነት ተርም ስለሆኑ መቀናነስ ይችላሉ። 2x ስኩዌር ሲቀነስ ኤክስ ስኩዌር ኤክስ ስኩዌር ይመጣል። ኤክስ ስኩዌር ሲደመር 2x ኦቨር ኤክስ ፕላስ 1 ዘ ሆል ስኩዌር ነው የሚሆነው። ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ኤክስ ስኩዌር ፕላስ 2x ሲካፈል ኤክስ ፕላስ 1 ዘ ሆል ስኩዌር ይሆናል ማለት ነው። ዲ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ኪዩብ በብራኬት 1 ማይነስ 1 ኦቨር ኤክስ ታይምስ አሁንም በብራኬት ኤክስ ስኩዌር ሲቀነስ 1 ኦቨር ኤክስ ስኩዌር ነው የሚሆነው። በፕሮዳክት ሩል መስራት እንችላለን ማለት ነው። ኤች ኦፍ ኤክስ ኤክስ ኪዩብ ሲሆን ኤች ዴሪቬቲቭ ኦፍ ኤክስ ማለት 3x ስኩዌር ነው የሚሆነው። ጂ ኦፍ ኤክስ 1 ማይነስ 1 ኦቨር ኤክስ ከሆነ ጂ ዴሪቬቲቭ ኦፍ ኤክስ የሚሆነው 1 ኦቨር ኤክስ ስኩዌር ነው። ኤስ ኦፍ ኤክስ ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ስኩዌር ከሆነ ኤስ ዴሪቬቲቭ ኦፍ ኤክስ የሚሆነው 2x ፕላስ 2 ኦቨር ኤክስ ኪዩብ ነው የሚሆነው ማለት ነው። ኤፍ ኦፍ ኤክስ ማለት ኤች ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ታይምስ ኤስ ኦፍ ኤክስ ነው። ኤፍ ዴሪቬቲቭ ኦፍ ኤክስ የሚሆነው የመጀመሪያውን ዴሪቬት እናደርግና ሁለቱም በኖርማል እናበዛለን ሲደመር እንልና የሁለተኛውን ዴሪቬቲቭ እናደርግና ሁለቱን ዳርና ዳር ያሉትን በኖርማል እናበዛለን ሲደመር እናደርግና ሁለቱን ኖርማል እናደርግና የመጨረሻውን በዴሪቬቲቭ እናበዛለን ማለት ነው።